ነፍስና ስጋ ምን ነካችሁ? ስጋስ ምን ሆነሽ ነው? ነፍስስ ምን ነካሽ? የምትኖሩት በአንድ ሰው ምን አጣላችሁ? እስቲ ክርክራችሁን ጀምሩ፣ ነገሩን ልስማው እኔም ከስሩ። በዘፈን በጭፈራ ተዝናና ወገኔ፣ መዘገየቱን ቶ ፍጠን ለውሳኔ። እኔ እሰጥሃለሁ ደስታና እርካታ፣ ቤቴ ክፍት ነው ጠዋትና ማታ። እያለች ስጋ በቴቤት ኩራ ስትነፋ ነፍስ መናገር ጀመረ ስለ ሰማያዊ ተስፋ። ሐሴትና ተንኮል ልማዷ ነው ስጋ፣ የእሷ ጊዜያዊ ነው አይቆይም ካንተ ጋር። አስመስላ መናገር ትችልበታለች፣ መልሳ ምትወስድ ሰላም ትሰጣለች። ነፍስን ስትመልስ ትሕትና እያሳየ ስጋ ግን አፈጠጠ፣ ድምጿን አጣምታ መናገር ቀጠለ። ሐሰት ነው ነፍስ የምታወራው ሁሌ ስለ ጭንቅ ብቻ ነው። አዳሜ እኔን ስማኝ ሰላም ፈታ በል፣ ጠጣና ተጫወት። ሞትም ምን ይጠቅማል ከሆነ ስለሞት። ታዲያ ምኑ ላይ ነው ትርጉሙ የመኖር? መብላት መጠጣት ነው እንዲሁም መጨፈር። ሰውን ለማታለ ስጋ እየቀለደች እየሳቀ ነፍስ ግን በስጋ በእጅጉ አዘነች። በስጋም አቁሚ በማለት መናገር ቀጠለች። አቁሚ ምን አለበት ስጋ እኔ ብትሰሚ። እባክህ ወዳጄ እባክህ፣ ምክርና ትምህርቷ ጭራሽ አልንም። ባዶች እንደመጣ ለምን ረሳው? ራቁትን እንደምትሄድ ለምን ዘነጋኸው? ነፍስ በጣም አዝና እውነቱን ለሰው ስታስረዳ ስጋ ግን አፈጠጠች ተነፍስ ተናዳ። ዝጊ አንቺ ወላቀር፣ መዝናናት መታቃለች ከጾም ጸሎት በቀር። አዳሜ እኔን ስማኝ ለሰው ልጅ ሁሉ ክብር የምሰጠው አምሮበታል ተብሎ እንዲነገርልህ በወርቅና በብር እኔ ነኝ ማስጌጥ። ስለዚህ ተጠጋ ለምቾት ለደስታ የለም እንደ ስጋ። ስጋ በትክክል ሰውን ለማታለል ስትሞክር ነፍስ ግን ማሳሰብ ጀመረች መንፈሳዊ ምክር። ለምን እውነቱን እያወቅ ሰው የምታስችው? አውቅሻለሁ እኮ ያለ እኔ ትርጉም የለሽም። አፈር እኮ ነሽ አንቺ። እባክህ ወዳጄ እሷ እዚህ ትጥላለች። ትቻትኬድ እኮ መቃብር ትወርዳለህ። አፈር እኮ ያም ሆነ ይሄ ከነፍስ እኔ ስጋ በልጣለሁ። እንዴት ብሎ? ከአንቺ ስጋ እኔ ነፍስ በልጣለሁ። አዎ እኔ ነፍስ በልጣለሁ። ዝጊ እኔ በልጣለሁ። ስጋ ትበልጣለች፣ ከነፍስ ስጋ ትበልጣለች። ታላቆች ተንጫጩ፣ ነገሩን ገርሟቸው ክርክሩን ለመፍራት ፍጹም ፈተኗቸው። ዳኛው ግን ሁለቱም ጀምሮ ውሳኔ አሳለፉ። ዛፍ ቅርንጫፍ ከዛፍ ከተቆረጠ ፍሬ አይኖረው ይሆናል የደረቀ። ስለዚህ ስጋ ስትሞት በመቃብር ውስጥ ነው የምትቀረው። ነፍስ ግን መቃብር አልፋ ወደ ሰማይ ትሄዳለች፣ በሰማይም አክሊል ታሰጣለች። ስለዚህ ዛሬም ሆነ ነገ ከስጋ ነፍስ ትበልጣለች። አዎ ከስጋ ነፍስ ትበልጣለች። በማለት ዳኛ መዝገቡንም ዘጋ፣ ክርክሩ አበቃ የነፍስና ስጋ። ስለዚህ ወገን አስተውለን ተመለስ፣ ቅድሚያው አይቆምም የስጋና የነፍስ። ጠዋት ታይቶ ማታ ለሚጠፋ አትሞኝ ወዳጄ በስጋዊ ተስፋ። ስለዚህ በላይኛው ሰማይ መኖሪያ እንዲኖራት ምግባር እየሰራ ነፍስን አስፈልጋት።